ሄሎ እንዴት ነሽ የኔ ቆንጆ? ደህና። ምን ነው ደብሮሻል እንዴ? ሄሎ አይሰማም? ምን አልከኝ? እሺ ቀንሽ እንዴት ነበር? አሪፍ ነበር። ምን ነው እንደከረመ ወተት ተበጣጠሽ ታዲያ? ማናገር ካልፈለሽ ቀጥሮ አትናገር ትላለች። ማናገር ካልፈለግሽ ሁለተኛ ደውል አልፈልግም ማለት ይቻላል እኮ። ምንድነው እራው ማዘርሽ በግድ ዘመዳና ግሪብ ላይ ጠራችሽ እኮ ነው የምትመስዪው። እሽቀጥ ማን ነው አንተ የምትሳደበው? እሺ ሁለት ብር የገባውን ፌስታል የሚመስል ሴትዮዋ ናት ላይ ትንቦራጨቂያለሽ። ወይኔ ማራቸው ትሰማኛለህ? ሁለተኛ እንዳትደውልልኝ። አየሻ ያን ያክል ቀላል ነበር። ሁለተኛ ደውልልኝ ትይኛለሽ። እኔ ሁለተኛ አልደውልሽም። አለቀ። ምንም መመናቀር አያስፈልግም። ቻው፣ መልካም ህይወት። እኔ ላይማ ስልክ አዘጋትም። ደውዬ ራሴ ዘጋባለሁ። የደወሉላቸው ደንበኛ ያን ቀፋፊ ድምጾትን ሁለተኛ መስማት አይፈልጉም። ሙሴና ሳምሪ ማለት ነው ተጋብተው በጣም በቃ ዝም ብለው ይጣላሉና የሆነ ቀን በጣም ተደባድበው ቤቱ ሳሎኑ እንዳለ ብርጭቆ ምኑ ሁሉ ነገር ተሰባብሮ የሳምሪ እናት መጣች ማለት ነው። ከዛ በኋላ ምን ሆናችሁ ነው ምናምን ነገር እንደዚህ ቃውን የሰባበራችሁ ስትል በጣም ተጣልተን ነው ምናምን አለች ማለት ነው። ከዛ መኝታ ቤት ስትገቡ ማለት ነው አልጋው ተሰብሯል ማለት እሺ አልጋውስ ምን ሆነ የተሰበረው ማለት በጣም ተታርቀን ነው። ስቶፕ እግዚአብሔርን የመረኝ ነው ድንካራችሁ ምን እንዳደረገኝ ቤት ውስጥ ጨዋ የሚባለው ልጅ ማለት ነው። ዋና ሶስት ናቸው እኛ ቤት ያሉት ሶስቱም ጨዋ ናቸው ነው የሚባሉትና አሁን የተፈጠረው እና ሁሉም ሰርግ ሄደዋል። ሁሉም ሰርግ ሄደዋል። እኔ ብቻ ያለው ነው የመሰለኝ እሱ ላይ እንደተኛ ራሱ አላውቅምና ሁሉም ወጥቷል ምናምን ብዬ ስራዬን ጨርሼ እኔ ኪች ቁጭ ብዬ ስልኬ ቲክቶክ እያየሁኝ ነው። ከዛ ጠራኝ ማለት ነው። እንዴ አለህ እንዴ ምናምን ነገር ስለው ሁሉም ሄዱ እንዴ አለኝ። ያውቃል እኮ እንደሚሄዱ። ከዛ ሁሉም ሄዱ እንዴ ሲለኝ ሁሉም ሄዱ አልቆዩ ምናምን አልኩት። ኦኬ ምናምን ነገር አወራኝና ምናምን ሰላም ብሎኝ እንኳን እኮ አያውቅም። እኔ 6 ወሬ ነው አንድ ቀን ሰላም ብሎኝ አያውቅምና አወራኝ። ከዛ በኋላ ምን ተጣላችሁ ጀርባዬን አሞኛል ምናምን አለኝ ማለት ነው። ምን ሆነ ብርድ ይሆናል ስለው አሁን እኮ ሙቀት ነው አለኝ። ኦኬ ምናልባት ስራ በዝቶበት ሊሆን ይችላል ምናምን ስለው እስቲ ነይ አንዴ ይልኝ አለኝ። ከዛ ምንድነው ማየ ምናምን ነገር ስለው አንዴ ልኪ አንተን ማለት እሺ ይልኝ አለኝ ማለት ነው። ኦኬ ብዬ ማለት ተግደረድራለሁ ፈራለሁ ምናምን ነገር ብዬ ማለት ነው። ከዛ ችግር የለውም ምናምን አለኝ። አሁን ሰላምሜን ሌላ ነገር እንዳታስቢ አበደን አለኝ። ከዛ እሺ በቃ ምናምን ብዬ እንትን ስል ብዙ እንትን አልኩትም። ከዛ አንቺ እኮ ስራ ላይ ስለምትውይ ደክሞሽ ስለምትውይ አንቺ ነሽ የማያስፈልግሽ ማሳጅን አይደለም አለኝ። አመሰግናለሁ እንዳትነካኝ አልኩት። ቢለምነኝ ቢሰራኝ ለኔ ያዘነ አይመስልም። ለኔ ያዝነው ስራ በዝቶብኝ ለኔ ያዝነው እሱ አይመስልም። እምቢ አልፈልግም እንዳትነካኝ አልኩት። ከዛ እንዴ ምናምን እምቢ እንዴ ወዬ ይለኝ። ከዛ ነክቶ ወዬ ይለ እንዴ እኔ አልሰማም ይወልቱ ወደ ኪችን ወርዶ ይቅርታ ምናምን አለኝ ማለት ነው። ዋው መንገድ ላይ ስናገኛችሁ ሰላም ልንላችሁ ፈልገን አይናችሁን እያየን ቁልጭ ስንል ባላየ ታልፉንና እኛ ደግሞ ነገሩ ገብቶን በተገላቢጦሽ በሌላኛው ጊዜ ባላየ ስናልፋችሁ ለምንድን ነው የሚደፍራችሁ? what ባለፈው የቲም ባል ማለት ነው ለሊት 6 ሰዓት ምናምን ከእንቅልፉ ቀሰቀስኩት። ከዛ ሳንኳኳ ልቀሰቅሰው ሳንኳኳ ምናምን በጣም ደንግጦ ነው የተነሳው። ከዛ ምንድነው ማነው ምናምን እያለ ደንግጦ ማለት ነው። ከዛ ሸቀራቁቱን በቦክሰር ምናምን ብድግ ብሎ የመጣው። ከዛ እንዴ አይዞህ ተረጋጋኒ ነኝ ምናምን አልኩት። ከዛ ምን ተፈጠረ ምንድነው ምናምን አለኝ። ኧረ ምንም አልተፈጠረም እንትን ነው በቃ 6 ሰዓት ሆኗልና እና ወደ ታች ወረድ ምናምን አልኩት። ከዛ በኋላ ምንድነው ምናምን አለ። ኧረ ሰላም ነው ምናምን አልኩት። ከዛ እሺ በጣም እሺ ምናምን አለኝ። ከዛ በቃ ለብሰና ታች ጠብቃለሁ ምናምን ብዬው እኔ ወደ ታች ወረድኩኝ ማለት ነው። ከዛ በኋላ ልብሱን ለብሶ ምናምን ወደ ታች ወረደ። ከዛ በኋላ እንትን እህቴ የለችም ነበረ። ከዛ ከሁለቱ ከተጋቡ የመጀመሪያ በዓል ነበረ ምን አሁን ያከበርነው። ከዛ እህቴ የለችም አጋጣሚ ለበዓል። ከዛ ከአገር ወጣ ነበረ ለስራ ጉዳይ። ከዛ በኋላ ወደ ታች ወረደ ምናምን ልብሱን ለብሶ። ከዛ አሁንም ምንድነው ምናምን አለ። ከእንቅልፉ በጣም እንትን ነው በቃ ፈሪ ብርክክ በእንድሮ ድንግጥ ብሎ ምናምን ፈሪ ምንድነው ምናምን አለ። ልብሱን ለብሶ ማለት ኧረ በሰላም ነው እንዴ ምንም አይደለም ዶሮ እንድታድልኝ ነው ምናምን አልኩት። ከዛ
እንደዛ ነው እንዴ ምናምን አለ። ከዛ አዎ ዶሮ እንድታርድልኝ ነው ምናምን ከዛ እንደዛ አለኝ። ከዛ በኋላ እሺ ምናምን አለና ከዛ እንትን ይላል ይሄ በቃ በሼም አይን ስርቅ ያደረገ ምናምን እንደዚህ ምናምን ያየኛል ማለት ነው። ከዛ በኋላ ምናምን ሁኔታው ተቀየረብኝ። ከዛ ቆይ ለማንኛውም ቢላ ምናምን ላዘገጃጅ ብዬ ኪችን ገባሁ። ከዛ ተከትሎኝ ገባ። ከዛ ተከትሎኝ አይቶ ይሄ በቃ ምንድነው ሰረቅ እያለ የሆነ ነገር እንትን ለማለት ፈልገው አይነት ነገር እንደዚህ ያየኛል። ከዛ ምን ሆነሃል ምናምን አልኩት። ከዛ እንትን ምናምን ይለኛል። ከዛ እንዴ ምን ሆነሃል ምናምን አልኩት። ከዛ ደንጋጣ አለቀቀህም እንዴ ምናምን አልኩት። ከዛ አረ እንደነገጥኩም ምናምን ቅድም እኮ ሌባ አይገባም ሲሆን የደነገጥኩት ምናምን እያለ የሆነ ቃል እየተጠጋጋኝ ምናምን እንትን ይላል። የሆነ ነገር ይፈልገ ምናምን ይመስላል። ከዛ እንዴ ምንድነው ሁኔታ ልክ አይደለም ምናምን ግልጹን ተናገር ምንድነው የሆንከው ነገር አለ ምናምን አልኩት። ከዛ እንትን ያለ የሆነ አንዴ ሽኮረመማል አንዴ ምናምን በቃ ብልውጥ ወጥ አለብኝና የሆነ በቃ ግራ ገባኝ። ከዛ ግራ ሲገባኝ ቶሎ ብዬ ቢላዎቹንና ምናምን ይሄ መክደኛውን ሳፋው ምናምን ይዤ ወጣሁ። ከዛ ወጣሁኝና በለ ረጃው ምናምን እኔ ሁኔታ ምናምን እያስፈራኝ ነው ማለት ልክ አይደለም በቃ ወረድና ገብተኛ ምናምን አልኩት። ከዛ መጣና ቢላው እንደዚህ ይዞ ማለት ነው። ከዛ ምናምን ያለ ፈገግ ይላል። እንዴ ሰውዬ ዛሬ ምን ሆነሃል ምናምን ብዬ እንትን ስለው ይቅርታ ግን እኔ እኮ ዶሮ ማረድ እኮ እፈራለሁ አለኝ። እንዴ እንዴት ዶሮ ማረድ ትፈራለህ ወንድ አይደል እንዴ ምናምን ስል በጣም በቃ ዶሮ ማረድ አይደለ ሲታረድ ሁሉ ማየት ያስፈራኛል አላለኝም። ከዛ እንዴ አልኩኝ እና ታዲያ ማን ሊያድላት ነው ከዚህ በኋላ ማን ያድላታል አላውቅም። ቀድመሽ እኮ እኔ እንደማርድ ቀድመሽ ብትነግሪኝ ኖሮ የሆነ ሰው እኮ አዘጋጅ ነበር ምናምን አላለኝም። ከትላንት ወዲያ ይሄ በእምነት ነው ማን ያለው የልጅ ፕሮፋይል አድርጎት የነበረው 10 ቁጥር ላይ ያለው ከታች ይታየኛል። ምንድነው ያለው ኢሮፕ ነው ያለው ብሎ ሲያወራ ነበረ። ዛሬ ዱባይ ሆነ ቀን በቀን ነው ከተማ የሚቀይረው። ለምንድነው ትክክለኛ ነገር ማትናገሩት? ትዳር ከፈለጋችሁ እዚህ ጋር ለትዳር እስከመጣችሁ ድረስ አንድ ንግግር ተናገሩ። ኢትዮጵያም ሁኚ ዱባይም ሁኚ ቤሩትም ሁኚ ትክክለኛ ነገር ተናገሩ። ሀብታም ድሃ ማለት ነው ዋይ እዚህ ጋር ተቀምጦ 24 ሰዓት እናንተን የሚድሩት እኮ ለእናንተ ብሎ ነው እንዴ። ትክክለኛ ትዳር ፈላጊ መታ ሊሆን ይችላል። ትክክለኛ ትዳር ፈላጊ መጥቶ ሊሆን ይችላል። ስንቱ በዳታ ቁጭ ብሎ ኢትዮጵያም ሆነ ስደት ላይ ያለው በዳታ እየገቡ ነው። ምንድነው የምትጨማለቁት? ኤሮፕላን ማልከም ናታ ተናገሩ። ውሸት ነው ካልካ ዋርዳለሁ እዚህ ጋር እና አመሰግናለሁ። በጣም ስለተናደድኩ ነው በተከታታይ ስለማይሆን ከስር ሁኜ እሰማለሁ ብዙ ጊዜ እንደዚህ ሲጋቡ። እኔ ትዳር ፈላጊ አይደለሁም ሲጀመር ግን እሰማለሁ እታዘባለሁ። አሜሪካን ነኝ ብሎ በሁለተኛ ቀን ይመጣና ማነው ኢትዮጵያ ነኝ ይላል። አሜሪካን ብሎ በሶስተኛ ቀን ይመጣና ዱባይ ነኝ ይላል። ይሄ በእምነት ስንት ቀን ነው እዚህ ቤት መስፈርት ያቀረበ? ልብ ብላችሁ እዩት። ለሌላ ቀን አዋርዱልኝ ያላችሁ ማለት ነው። ስላላስተዋላችሁት ነው። አስተውሉት። በቀደም ለታ የት ነኝ ብሎ ሌላ አገር ነኝ ብሎ ሲንተባተም ነበር። ዛሬ አማርኛውን ቅልጥፍ አድርጎ ሲናገር ነበር። አማርኛ እንደማይችል ሲናገር ነበር። ፕሮፋይሉ ራሱ ስሙ ራሱ ነው። እና ፕሊዝ የምትናገሩትን ነገር እዚህ ጋር ስታመጡ ትክክለኛውን ነገር ተናገሩ። የትም ሁኑ ከወደደቻችሁ ምንም ደሃም ሁኑ ሀብታም ሁኑ የራሳችሁን ብጤ አታጡም። ሰው ይብጤውን አጣ እና አመሰግናለሁ። ዲቺ ለመናገር ነው። እሺ ቴንኪው። እሺ ክቡራትና ክቡራን ተመልካቾቻችን በተወካይ በኩል ልካቸውን እንግዲህ ያስናገረናል በጣም ደስ በሚል ሁኔታ። ቅድም እንትን እሷ እህቴ እንደተናገረችው ማለት ነው አንዳንዴ መስፈርት ምናምን ሲጠየቅ ምን አለው ምንድነው ከየት ነው ወዴት ነው ምንድነው? ኧረ ተው ጎበዝ። አንዳንዴ እያሰብን ሴቶች ይሄን ያህል ወንዶች ላይ ጫና ተፍጠሩብን። ቆይ እስኪ እናንተ ምንድነው ስራችሁ? እስኪ እናንተም ትንሽ አገዝ አድርጉን። ምን ለማስተዳደር ነው ያስተዳደረኛል? እኛ ብቻ እናስተዳደር እናንተም ማስተዳደር እኮ አለባችሁ አንዳንዴ። እና ስለዚህ ገንዘቡን ነው የምታፈቅሩት ሰውየው? ይሄ ጥያቄ ያለ በነገራችን ላይ። እሺ ያ ገንዘቡ እኮ ያልቃል። እና ስለዚህ ለምንድን ነው እንደዚህ የምትሉት? እኔ አሁን ምንም የለኝ እኔን የምፈልግ ካለች እኔን በቃ እኔን የምፈልግ ካለች እዚህ ጋር መስፈርት የኔ መስፈርት በቃ ይሄ ብቻ ነው። እድሜም ችግር የለውም። እድሜ 25 እስከ 30 ነው የምፈልገው። እኔም የኔ እድሜ 28 ነው። እምነቴ ኦርቶዶክስ ነው። ግን ይሄ ማስተዳደር ትችላለህ አችረ የሚለውን በቃ ምንም የለኝም እሱን አምናበት ወዳመጣ ከሆነ እንደዚህ አይነት ፈልጋለሁ። ቆይ እንዳትወጣ ሴቶች ላልከው ነገር ነው አሁን መመልስልህ ማለት ነው። ምንም ማስተዳደር ሳይችሉ ምናምን ማለት አንተ ሲጀመር ማስተዳደር ማችል ከሆነ ሚስት እንዴት ልታገባ ትችላለህ? ምክንያቱም ሚስት ስታገባ መቼም ልታስተዳድራት
ቤት ውስጥ አሁን ጫና ታርጉብን ምን ማለት ነው? ጫና ታርጉ ሲጀመር ምንም ነገር ማስተዳደር ማችል ከሆነ ኖ እኔ እንደማስበው ሰዎች ያስቡ ማለታቸው እንዴት ነው አስተሳሰባችሁ? በጣም እኮ በቃ ማስተዳደር ምንድነው የሚሰራው? የቅድም አንዷ ይቅርታ አድርጉልኝና ማለት ነው እሺ ጋራጅ ነው የሚሰራው ተባለ። ጋራጁ የሱ ነው የማን ነው? ይሄ ምንድነው እንደዚህ መሆን? ቆይ እናንተ በገንዘብ ነው እሱ አይደለም አሁን እያልኩ ያለሁት። አንተ መጀመሪያ ስትናገር የነበረው ምንድነው ስራው ሌላ ነገር ነው። ግን አንዳንዴ ሴቶች እኛንም ማስተዳድሩን እንዴት ነው እባክህ? ሴት ቤት ውስጥ ያለውን ነገር ሰርታ እሱ ያንቺ ነው እናት። አንቺ ያሰብሽው ለሴቶች ሴቶችም እንደዛ ያስቡ የማለት መብት የለሽ ማለት ያንቺ መረዳት ለራስሽ ነው። እንደዚህ አድርጊ። ግን ሁላችንም ታሳስበንና ተዛዝነን በፍቅር ከሆነ በፍቅር አምነን መግባት ነው እንጂ ገንዘብ እኮ ከኛ ኋላ ሰርተን የምናገኘው ነገር ነው። ሁሉም ነገር ቤት ማስረዳቱ ከሆነ እንዳይራዘም ሁሉም በገባው ይኑር። እኔ ለምሳሌ ሴት ሆኜ ደሃ ወንድ ብፈልግ መብቴ ነው፣ ማንም አይወስንልኝም። ተረዳኸኝ? እኔ በተረዳውበት መጠን ነው የምኖረው። ሰው አንደርስታንድ ባረገው መጠን ነው እንጂ የሆነ ሴት መጣ እንድትወስልኝ አልፈልግም። እኔ ደሃ ወንድ ከፈለኩ መብቴ ነው። ለምሳሌ የወደድኩት ደሃ ቢሆን ልፈልገው እችላለሁ። ግድ እኔ ሽሮና በርበሬ አይደለም ቤት የሚያቆምልኝ። ደሃው ነገ ሀብታ ብር ሊያገኝ ይችላል እኔ ሰጥቼው፣ ግን የሆነ ደግሞ ኳሊቲ ሊኖረው ይችላል፣ ጸጋ ሊኖረው ይችላል። ስለዚህ ወድጄው ወንዱን በብር ስለሌለው ብቻ ላጣው አልፈልግም። ምክንያቱም ሴት ከምትወደው ወንድ ከሚወዳት ወንድ ጋር መኖር ነው ጥሩ አንደርስታንድ። ስለዚህ እኛ በሾች ደግሞ ተቀበሉኝ አትበሉ። ሰው በተረዳው መጠን ይኖር እንደ እምነቱ እንደ አንደርስታንድ። እሺ እናመሰግናለን። ክቡራትና ክቡራን አንዳንዴ ሀሳብ ሲኖራችሁ እንደዚህ ማውራት ጥሩ ነው። እንግዲህ እኔ ከተነገረ አይቀር የራሴን ሀሳብ ጣል ላድርግና ወንድ ልጅ ላይ ጫና አታደርጉ የሚባለው ላይ 100% እኔ እስማማለሁ። ምክንያቱም ወንድ ሴት የሚባል የለም። ሴት ታስተዳድረኝ ሳይሆን ወንድ ያስተዳድር ሳይሆን ሼሪንግ መሆን ሼር ማድረግ መቻል አለባቸው። ሁሉም እንዴት እንደሚመጣ የዛኔ ሴቷም ታውቃለች ወንዱም ያውቃል ሲሰሩ ማለት ነው። እኔ ቅርብ ጊዜ የሆነ ነገር ልንገራችሁና በገንዘብ ምክንያት ትቀርበዋለች ሴቷ። ያጣራ የሰውየው ገን 1 ብር የለውም ሰውየው። ለካ ምንድነው የሚያደርገው? በእናቱ ስም ነው ብር የሚያስቀምጠው። የሷ ደግሞ ይጣራ ሲባል 1 ሚሊዮን አላት በዶላር ቤት ምን አደረገ? የሷን ካፈል አደረገ ለሱ። እግዚአብሔርን ይሄ በቃ ትክክለኛ የህይወት ፍርድ ነው። ፍቅር እንደዚህ አይደለም። ማስተዳደር ይችላል ወይ? የራሱ ነው ወይ? ይሄ ምንም አይደለም። ሰው ወደቀ የምትሉት ሰው ነገ አግኝቶት ታያላችሁ። ሳታስቡት በየት በኩል እንደሆነ ሳታውቁ ገብታችኋል። ያገኛል ሰው አገኘ ያላችሁት ሰው ደግሞ የሆነ ሳታስቡት በህክምና ይሁን በሆነ ኬዝ ይሁን ባደጋ ይሁን ያጣዋል። ሰውነቱ ላይ ብቻ ትኩረት አድርጉ። በዚህ ጉዳይ ላይ እውነቴን ነው የምላችሁ፣ በሌላ እንዳትወስዱት። ወንዶች ይሻላሉ 100%። ወንዶች ዋጋ እንደሚከፍሉ ሆኖ ሳለ ግን ያንኑ ያህል ደግሞ ሌላ ስራ የሚሰሩም ሰዎች ይኖራሉ። ግን ገንዘብ ላይ ትኩረት አታድርጉ። ገንዘብ ይመጣል ይሄዳል፣ አለቀ። እናንተ ትኖራላችሁ። መተጋገዝ ደግሞ ጥሩ ነው እና ወሬ እንዳናበዛ በሚል እናሳጠረውና